እግዚአብሔር ሆይ ከኔ ጋር አስበሉ። እግዚአብሔር ሆይ በዚህ ተራራ፣ በዚህ ኑሮ፣ በዚህ ኢኮኖሚ፣ በዚህ አስተሳሰብ፣ በዚህ ህይወት፣ በዚህ ምልልስ የተቀመጥኩት በቃ እንደገና መጓዝ እፈልጋለሁ። እንደገና መሄድ እፈልጋለሁ። እንደገና ቪክትሪ እፈልጋለሁ። ሰላም እፈልጋለሁ። ደስታ እፈልጋለሁ። ጤንነት እፈልጋለሁ። መከናወን እፈልጋለሁ። በጌታ በኢየሱስ ስም አስደግመኝ። እግሮቼ በሉ እስቲ መጓዝ ይጀምር። መንፈሴ መጓዝ ይጀምር። አይምሮዬ መጓዝ ይጀምር። የደከመ የወደቀ አይሆንም ያለ የተሰላቸ የህይወት አይነት ሰልችቶኛል፣ በቅቶኛል። አንተ በቃ ካልክ ነገር ሁሉ ያበቃል። ስለዚህ ዛሬ ማለዳ ከአንተ ጋር ተስማምቻለሁ። የትላንቱ በቃ፣ አዲስ ጉዞ እጀምራለሁ። አዲስ ህይወት እጀምራለሁ። በጌታ በኢየሱስ ስም አውጃለሁ። ሃሌሉያ። አንድ ነገር ልንገራችሁ። እግዚአብሔርን ኃላፊነት ውስጥ ልከተው ነው። አሁን ድሮ ልጅ እያለሁ ይህንን ነግሬያቸዋለሁ። እኛ ሰፈር ሱቅ ስለነበረ አባቴ በጊዜው ጫማ ስለማይገዛልኝ፣ በጠየቁት ጊዜ ስለማይገዛልኝ ሱቅ ሄድና አባቴ ሰጠው ብሎሃል ብዬ እቀበላለሁ። ወዶ ሳይሆን በግዱስ ከስራ ሲወጣ ይቀበሉታል። እግዚአብሔርንም እንደዚህ አይነት ኃላፊነት ውስጥ እከተዋለሁ። ይከፍላታል። ምክንያቱም የሞተልን በፈቃዱ እሱ ነው። የተሰቃየልን በፈቃዱ እሱ ነው። እግዚአብሔር እንዲህ ይላችኋል፣ ቪክትሪ ትደግማላችሁ። አዎ ብያቸዋለሁ። ቪክትሪ ትደግማላችሁ ብሏችኋል እግዚአብሔር። ሰክሰስ ትደግማላችሁ። ኦፖርቹኒቲ ትደግማላችሁ። በጎ ነገሮችን ትደግማላችሁ። ይከፍላችኋል። ከሰማይ መጥቶ ልጄ ብሏችኋል ብሎ ኃላፊነትን ይወስዳል። በጌታ በኢየሱስም ቴክ ዩር ቪክትሪ፣ ቴክ ዩር ሰክሰስ፣ ቴክ ዩር ሰክሰስ፣ ቴክ ዩር ዌልስ፣ ቴክ ዩር ፕሮስፔሪቲ፣ ቴክ ዩር ቪክትሪ፣ ቴክ ኦል ማውንቴንስ። ውሰዱ፣ በጌታ በኢየሱስ ውሰዱ። እኔ ኃላፊነቱን ወስዳል። ስሙን ተማምኜ ብሏችኋል ብያችኋል። ኃላፊነቱን ወስዳል። በናዝሬቱ በኢየሱስም ይሄ 2018 እንደ ትላንትናው አይሆንም። እንደ ትላንትናው አይሆንም። and you will never be the same again. You will never be the same again. You will never be the same again.